ሮታንድ ሚዲያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። የተወዳችሁና የተከበራችሁ የዚህ የዩቲዩብ ቻናል ቤተሰቦቻችን መልካቾቻችን ሰላም እግዚአብሔር በያላችሁበት ከእናንተ ጋር እያልን በዛሬው ዕለት በአርሲ ሀገረ ስብከት የዶዶታ ወይም ደግሞ የዴራ ወረዳ ቤተ ክህነት ስብከተ ወንጌል መምሪያ ኃላፊና በምስራቅ ሸዋ ሀገረ ስብከት በሞጆ ደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን የስብከተ ወንጌል ኃላፊ ከሆኑት ከመምህር ወንዶሰን ሸጉ ጋር አብይ ጾምን አስመልክቶ አብረን ቆይታ የምናደርግ ይሆናል። አብራችሁ ትሆኑ ዘንድ በአክብሮት እንጠይቃለን። እሺ መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እሺ መምህር እንግዲህ በዛሬው ዕለት እንግዲህ አብረን ቆይታ የምናደርገው እንዲሁም ለዚሁ ለዩቲዩብ ቻናል ቤተሰቦቻችን ትምህርት እንዲሰጡን የምንፈልገው ምንድነው አብይ ጾምን አስመልክቶ በቤተክርስቲያናችን አስተምህሮ አብይ ጾም ራሱ ምንድነው? ብዙ ጊዜ እንግዲህ ማንኛውም ትንሽ ትልቁ ሳይቀር ቤተክርስቲያናችን አስተምህሮ ከ7 ዓመት በላይ የሆነ ማንኛውም ክርስቲያን፣ ቄስ፣ ዲያቆን፣ ምዕመን ሳይል ከ7 ዓመት በላይ የሆነ ጾታ እንኳን ሳይለይ ትልቅ ትንሽ ሳይል ሀብታም ድሃ ሳይል የሚጾም ጾም ነውና ከሰባቱም ደግሞ አጽዋማት አንዱ ጾም ነውና ስለ አብይ ጾም ቤተክርስቲያናችን ምንድነው የምታስተምረው? መልካም ጥሩ ሀሳብ ነው የተነሳው። እንግዲህ በቤተክርስቲያናችን ስርዓት ወይም አስተምሮ ስለ አጽዋማት በጣም ብዙ አስተምሮት ብዙ ትምህርት ጠለቅ ያለ ትምህርቶች አሉት። ጊዜ አንፃር ከሰዓታችንም አንፃር አጠር ባለ መልኩ ስለ አብይ ጾም ከማውራታችን አስቀድሞ ጾም ማለት ምን ማለት ነው የሚለውና ሳጥሩ ይመስለኛልና ጾም ማለት መተው፣ መከልከል፣ መራቅ ማድረግ የሚችለውን ሰው መተው ማለት ይሄ ምን ማለት ነው? አንድ ሰው ጠዋት ቁርስ ከበላ ምሳም ደግሞ ምሳ ከበላ የሚጾም ከሆነ ጠዋትና ምሳ የዘለለውን ምግብ ለድሃ ይሰጣል ማለት ነው። አንድ ሰው ጠዋት የዘለለውን ቁርስ አስቀምጦ ከሰዓት ከበላው ይሄ ባንከር ነው የሚባለው ወይም ሴራር ነው የሚሆነው እንጂ ጠዋት የዘለለውን አስቀምጦ ከሰዓት ከበላው የሰውዬ በኢኮኖሚም እያደገ ነው የሚሄደው፣ ስጋውንም እያጎለበተ ነው የሚሄደው እና ኦሪጂናሉ ቤተክርስቲያናችን አስተምሮ መተው ከሆነ ጠዋት የምበላውን ነገር ያዘጋጀሁትን ለተራቡ ሰዎች መስጠት፣ ለሌላ መስጠት። በጣም ትልቁ ሰዎች ያልተረዱት ብዙ ሰዎችም ቤተክርስቲያኒቷ በጣም ትናገራለች፣ ብዙ ታስተምራለች፣ ግን ያልተደመጠችበት አንዱ ሰው ቆጣቢ እንጂ ሰጪ አልሆነም። በጾም ውስጥ ቸርነትን የምንለማመድበት፣ ይቅርታን የምንለማመድበት፣ የኛ የምንለውን ሁሉ ለሰዎች የምንሰጥበት፣ እኛ የምንጎዳበት ሰዎች የሚጠቀሙበት፣ እኛ በስጋ ጉስቁል የምንልበት፣ በነፍሳችን የምንልበት፣ እግዚአብሔር ወደኛ የሚቀርብበት ጊዜና ሰዓት ስለሆነ መተውና መከልከል የሚለውን ሀሳብ ይወስዳል። እንግዲህ የቤተክርስቲያናችን ስርዓት ወይም አስተምሮ አብይ ጾም ወይም ጾመ ሁዳድ ወይም አርባ ጾም በሌላ ደግሞ የጌታ ጾም ተብሎ በጣም በአራት ነገር አብይ ጾምን እንተነትነዋለን። ጾመ ሁዳድ ማለት ሁዳድ የሚለውን አባቶች ሲተረጉሙ ሰፊ እርሻ ማለት በጣም ሰፊ እርሻ ዘር የሚዘራበት፣ ያ ዘር ደግሞ ተኮትኩቶ ታሽቶ ውሃ ጠጥቶ ፀሐይ ወቅቶ በጣም ተንከባክበነው ከአራዊት ከምን ተጠብቆ ፍሬ የሚያፈራበት፣ ፍሬው የሚፈራው ደግሞ መስሎ ቃል ክርስቶስ 40 ቀን አስተምሮ መጨረሻ ላይ ፍሬ ሆኖ መቅረቡ ነው፣ መስዋዕት ሆኖ መሰዋዕቱ ነው፣ እርቅ ማምጣቱ ከእግዚአብሔር ጋር ሰውና መላእክትን አንድ፣ እግዚአብሔርና ሰውን አንድ፣ ነፍስና ስጋን አንድ ማድረግ። ስለዚህ ሰማይ ከሰማይ እግዚአብሔር ይቅርታውን የላከበት ሰዎች ኢምንት ከሆነ ሰውነታቸው አመለካከታቸውና ማንነት ወደ ክብር የተጠጋነበት ስለሆነ ሰፊ የሚለውን ያን ወስደዋል። በሌላ አማርኛ ደግሞ 40 ጾም እንለዋለን። በተለምዶ ግን 55 ነው። 55 እንዴት የሆነው ካልከኝ የመጀመሪያው 40 የሚሆነው ዘወረደ ይላል። የመጀመሪያው ሳምንት ዘወረደን ዘለን ከቅድስት ጀምረን እስከ ሆሳዕና መጨረሻ ድረስ 40 ቀን። ከመጀመሪያው ሳምንት አንደኛው ሳምንት ዘለን ቅድስት ብለን ብንጀምር መጨረሻው ላይ ደግሞ ሆሳዕና መጨረሻ ላይ ብንጨርስ 40 ይሆናል። ከሆሳዕና ወደፊት ያለችው አንደኛው ሳምንት ጾመ ሕማማት ናት።
ስለ ክርስቶስ ሕማም ሞትና ትንሣኤው የምናስብበት ክርስቶስ ልዩ በሆነ ቤተክርስቲያናችን መድኃኒቷን ክርስቶስ የምታስብበት ነው። የመጀመሪያው ሳምንት አንድ ሳምንት እና የመጨረሻው ሳምንት አንድ ሳምንት፣ ያኛው ሕማም ይሄኛው ደግሞ ጾመ ሕርቃል ተብሎ 15 ቀናት ሲደመር 55 ይሆናል። ዋናው ግን ከቅድስት ጀምሮ እስከ ሆሳዕና ድረስ ያሉት ሳምንታት 40 ይሆናሉ። የጌታ ጾም የሚባሉ ጌታ የጾማቸው እነሱን ቤተክርስቲያናችንን እንዳስተምሮ ግን እነኚህ ሁለቱም ሳምንታት 15 አድርጋ እንዲታሰቡ ሰው ከእግዚአብሔር ጋር እንዲታረቅበት ለምድር በረከት እንዲያመጣ 55 አድርጋ ሰርተዋለች። ስለዚህ ከዚህ ጋር ይያያዛል። ሌላው አብይ ጾም የሚባልበት አብይነቱ ትልቅ ስለሆነ ብዙ 7 አጽዋማት አሉ ቤተክርስቲያናችን እንደምታውቁት። ከእነኛ የተለየ የከበረ የተወደደ ልዩ ጸጋ ያለው ከክርስቶስ ጋር ይልቁ ነው የሚያቀራርበን ትልቅ ጾም ነውና ራሱ ክርስቶስ የጾመ ስለሆነ አይደል? ራሱ የጾመ ስለሆነ አሳይቶን የምንከተለው እየሄደ ከኋላ የተከተልንበት ጾሙ ያሳየን ጾም ስለሆነ ከዚህ አንጻር ይሄ ተብሏል ነው። እንግዲህ የአጽዋማቱ በጣም ሰፋ ያሉ ናቸው። 8 ሳምንታት አሉት። የመጀመሪያው ዘወረደ ይባላል። እሺ፣ ሁለተኛው ሳምንት ቅድስት ይባላል። ቅድስት ማለት ልዩ፣ ክቡር፣ ንጹሕ የምትለውን ሀሳብ ይወስዳል። ይህን ቃል ለቅድስት ሥላሴ ነው የምንጠቀመው። ቅድስት ሥላሴ ማለት ልዩ ሶስትነት ማለት እንደሆነ ሁሉ ልዩ ለሆነው ቅዱስ ለሆነው ለእግዚአብሔር የሚሰጡ ስሞች ናቸው እና እቺ ቀን የተባረከች ቅድስት የሆነች ቅድስት በሆነች ቀን ቅዱስ የሆነውን እግዚአብሔር የምናገለግልበት ከእሱም ደግሞ ቅዱስና የምንካፈልበት ቀን ስለሆነ የመጀመሪያውን ሳምንት ቅዱስ ያሬድ ሲሰይም ቅድስት ብሎታል። ሁለተኛው ሳምንት ምኩራብ ነው። ስለ ምኩራብ ስናወራ ሁለት ነገሮች ሰዎች እንዲረዱ ያስፈልጋል። አንደኛው ምኩራብና ሁለተኛው ቤተ መቅደስ። የአዲስ ኪዳኑ ቤተክርስቲያን እሱን ለጊዜው እንተውና ለማስተማሪያ ያክል የብሉይ ኪዳን ስለሆነ የምናነሳው በብሉይ ኪዳን አንድ ቤተ መቅደስ ነው የነበረው። እሱም በሰሎሞን የታነጸው በኢየሩሳሌም በዳዊት ከተማ ያለ አንድ ቤተ መቅደስ ነው። እሱም በወንጌል ላይ በተደጋጋሚ እንደተገለጠው ከ12 ዓመት በላይ የሆነ አንድ አይሁዳዊ ሁሉ በየትም ሀገር ቢኖር መስዋዕት ለመሰዋት ኢየሩሳሌም ወዳለው ቤተ መቅደስ ሄዶ መስዋዕት ያቀርባል፣ በዓላት ያከብራል፣ ልዩ ልዩ መንፈሳዊ አገልግሎትን ያቀርቡ ነበር። አንድ ቤተ መቅደስ ነው ያለው። ግን በእስራኤል ሀገር ግን 46 ምኩራባት ነበር። 46 ምኩራባት በሌላ አማርኛ ምን ማለት ነው? ዋናው ቤተ መቅደስ ያለው በእኛ አቆጣጠር ብንቆጥር ለማስረዳት ያክል አዲስ አበባ ቢኖር ጮሌ ላይ፣ ናዝሬት ላይ፣ ደብረ ዘይት ላይ፣ ባህር ዳር ላይ፣ ናዝሬት ላይ፣ በተለያዩ ሀገሮች ላይ በየሳምንቱ ሰዎች ተሰብስበው የሚማሩበት ምኩራባት አሉ። ምኩራባቱ ውስጡ ጽላት ወይም ታቦት የብሉይ ኪዳን መስዋዕት የለባቸው፣ አይሰዋባቸውም፣ ታቦትም የለበትም። ታቦቱ ያለው አንድ ቦታ ነው። እሱም ሶሎሞን ያሰራው ሕንፃ ቤተ መቅደሱ ውስጥ እዛ ነው የሚኖረው። ምኩራባቱ ግን በሰንበት ቀን ማንም መተኛት የለበትም። አንድ አይሁዳዊ በሰንበት ቀን ለእግዚአብሔር መስዋዕት ያቀርባል፣ ያመሰግናል፣ ቃሉን ይሰማሉ። የሙሴ መጽሐፍት የነቢያት መጽሐፍቶች ይተረጉሙበታል፣ ይማማሩበት ነበር። ስለዚህ 46 ምኩራባት ነበሩ፣ አንድ ቤተ መቅደስ ነበር። ጌታ በዚህ ቀን ወደ ምኩራብ ሄደ የሚለው ታላቁ ቤተ መቅደስ ሳይሆን ምኩራብ ነበር። ስለዚህ ምኩራብ ሄደ ጌታ በወንጌል ላይ እንደተቀመጠው ክርስቶስም እንዳስተማረን በዮሐንስ ወንጌል ምዕራፍ 2 ላይ ተቀምጦ ሲሸጡ ሲለውጡ ክርስቶስ እንዳገኛቸው ቤተ ጸሎት ይባላል፣ እናንተ ግን የሻጮችና የለዋጮች አደረጋችሁ ብሎ ክርስቶስ የገረፈ እንዳስወጣቸው በወንጌል ላይ ተጽፏል። ስለዚህ ምኩራብ የሚለው በዚህ ቀን በሰንበት ቀን ክርስቶስ ወደ አይሁድ የአምልኮ ቦታ የአገልግሎት ቦታ እግዚአብሔር ወደሚመለክበት ቦታ ሄዶ ወንጌል እንዳስተማራቸው ለማስታወስ የተገለጠ ቃል ነው። ሶስተኛው መጻጉዕ ነው። መጻጉዕ ስም አይደለም፣ የሕመምተኛ ስም ነው። በደዌ የተመታ ሰው ማለት ነው። እንግዲህ ታማሚ ማለት ብዙ ሰዎች በነፍሳቸው ደዌ ይመታሉ፣ በስጋቸው ይመታሉ። የሚበልጠው ግን በስጋ ከመመታት ይልቅ በነፍስ የተመቱ ሰዎች ናቸው። እግዚአብሔር በነፍሳቸው ያቆሰላቸው ሰዎች በጣም ምስኪኖች ናቸው። የብሉይ ኪዳን ሕይወት ታሪክ ስናነሳ ሰው በሁለት ነገር ነው ከእግዚአብሔር የተጣላው። አንድ በነፍሱ ቆሸሸ፣ ሁለተኛው በስጋው ደግሞ ጎሰቆለ። ይህ አካላችን ሰውነታችን ወደ አፍተርነት መለወጥ ነው አንዱ እርግማ። ሁለተኛው ነፍሳችን ደግሞ እግዚአብሔርን የምትመስለው ረቂቋ ንጽሕት የሆነችው ሰውነታችን ደግሞ የእግዚአብሔር ጸጋ ማጣት፣ የእግዚአብሔር መንፈስ መለየት፣ ወደ
ክፉ ሀሳብ ወደ መላበስ ነው የተወረደው አይደል? ስለዚህ ሰዎች በዚህ በሁለት ነገር ይጎሰቁላሉ ነው። ይሄ ሰው ግን በወንጌል ላይ እንደተቀመጠው የዮሐንስ ወንጌል ምዕራፍ 5 ላይ እናገኘው አይደል? የተቀመጠው ሰውዬ ኃጢአቱ እንኳን በምን እንደመጣበት በግልጥ አልተቀመጠለትም። በኃጢአት እንደታመመ ግን የተገለጠው ክርስቶስ ከፈወሰው በኋላ ሲናገር ዳግመኛ እንዳይበድል አይደል? ዳግመኛ እንዳያገኝህ ማለት ያገኘው ኃጢአት ያገኘው የሆነ የቀደም ነገር ሰርቷል። እኔ ግን በዚህ ውስጥ የሚገርመኝ ነገር አንድ ነገር እግዚአብሔር በጣም ብዙ ነገር ክርስቶስ አስተምሮናል። አንድ ስለ ጸሎት፣ ሁለተኛ ስለ እምነት አስተምሮናል። ክርስቶስ ስለ ህመምተኛው አስተምሮናል። ህመምተኞች የሚገኙበት ቦታዎች ደግሞ አስተምሮናል። እንደው ይሄንን አንድ አባት ሲተረጉሙ ብለዋል 30 ዓመት 38 ዓመት ማለት 38 ዓመት ሙሉ ይሄ ሰውዬ እንዴት ሳይድን ቀረ? እንደው በእውነት 38 ዓመት ሙሉ አንድ ሰው ወደ ውሃ ውስጥ የሚጨምረው ሰው ጠፍቶ በዚህ ልክ አሁን የነበሩት ካህናትና መምህራን ክፉ ናቸው ብሎ ማስቀመጡ አይደል? አይጠፋም እኮ እግዚአብሔር የሚፈራ የሚያከብር እኮ ከምዕመናንም ቢሆኑ ወደ ጸበል የሚሄዱ እኮ ከኔ ይልቅ እሱ ይዳን የሚሉ እኮ አይጠፋም። እኔ አባቶች ይህን ሲተረጉሙ ምን ይላሉ? ይሄ ሰውዬ ያልዳነው በመላእክትና በጸበል ነው። ችግሩ የለው ሰውዬ ሄዶ ጸበል ጋር ይተኛል፣ ግን የሚጠጣው ጸበል አይደለም። የብዙ ሰዎች ችግር ይሄ የእምነት ጉድለት ነው። የሚካኤልም ጸበል ጠጣው፣ የአቦንም ጠጣው፣ የእንትናም ጠጣው አልተፈወስኩም ያለ ችግሩ ያለው ጸበል ሳይሆን ሰዎቹ እምነት ላይ ገና ከቤታቸው ሲነሱ እድል ይሆን ብለው ነው የሚሄዱ፣ ሳይድኑ ይመጣል። እና የዘየ 38 ዓመት የተኛበት አንዱ የጎሰቆለው የሞተው ሰውነቱ የክርስቶስ አምላክነት እንዲገለጥ ቢሆንም እንኳን የቆየበትም አንዱ አለማመኑ እግዚአብሔር በጸበሉ ላይ እንደሚፈውስ አለማመኑ፣ ሲቀጥል ደግሞ በጸበል ውስጥ ገብቶ የሚያናውጠው እግዚአብሔር ኃይል የሰጠው መልአኩ እንደሚፈውስ አለማመኑ፣ ይሄን አለማመኑ ሰውየው 38 ዓመት እንዲተኛና ክርስቶስን እንዲጠብቅ ነው። ክርስቶስ ሲመጣ ግን የቀደመ ኃጢአቱንም ከለካ በኋላ ዳግመኛ እንዳትበድል እንዳያገኝህ ብሎ ፈውሶት ነው ያሳለፈው። የተመልከት ጌታ ያደረገው ነገር አልጋውን ተሸክሞ ይሄዳል። አልጋውን ተሸክሞ መሄድ ያ ነውና ከዚህ የታመመ ሰውዬ ጋር የሚገናኝ ነው። ብዙ ሰዎች የመድኃኒት ቦታ ሲሄዱ፣ ጸበል ቦታ ሲሄዱ፣ የሚፈወስ ቦታ ሲሄዱ የመጀመሪያው ደረጃ ከመዳን አስቀድሞ ማመን ይቀድማል አይደል? ከመሄድ አስቀድሞ ማመን የልብ ንጽህና ይፈልጋል። ይህ አባቶች በተደጋጋሚ ምዕመናን ወደ ገዳም ሲሄዱ ንስሐ መግባት አለባቸው፣ የእግዚአብሔርን ቃል መስማት አለባቸው፣ መታጠብ አለባቸው የሚባሉ እዚያ እኛ ካለንበት ህይወት ይልቅ የተሻለ ይመስላል። አንድ በረከት አለ፣ ጽድቅ አለ፣ ድህነት አለ፣ የአባቶች ጸጋ አለ። ስለዚህ ሰው ሲሄድ እዛ ንጹህ ሆኖ ሄዶ በረከትን ተሸክሞ ነው መመለስ ያለበት፣ መፈወስ ስላለበት። ይሄ ሰው ያስተኛበት 38 ዓመት የተኛበት ይሄ ነው ችግሩና ከዚህ እግዚአብሔር ይሰውረን። ሌላ አራተኛው ደብረ ዘይት ነው። ደብረ ዘይት የሚለው ትርጓሜ ደብርና ዘይት የዘይት ተራራ ማለት ነው። ለዘይት ቅባትነት የሚውሉ እጽዋት በጣም ሰፊ ቦታዎች ግንዶች ነበሩ እዛ አካባቢ ላይ የዘይት ወያዎች ማለት ነው። ለዘይት ስለ ደብረ ዘይት በመጽሐፍ ቅዱስ በብሉይ ኪዳን በሐዲስ ኪዳን በጣም ተነግሯል። ጌታ ግን እዚህ ደብረ ዘይት ተራራ ላይ ደቀ መዛሙርቱን ሰብስቦ ስለሚመጣው መንግስት፣ ስለ ተስፋይቱ ሀገር፣ ዳግመኛ ስለመምጣቱ፣ ሙታን ሁሉ ስለመነሳታቸው፣ ሙታን ሁሉ ሕያዋን ስለሚሆኑ፣ እዚህ ምድር ላይ ያለው ስርዓት ሁሉ እንደሚጠፋ፣ እዚህ ያለው መንግስት እንደሚጠፋ፣ ሙታን ሁሉ እንደሚነሱ፣ ይሄ ስርዓት፣ ይሄ ጋብቻ፣ ይሄ እንግልት፣ ይሄ ዋይታ እንደሚጠፋ፣ ተስፋ እንደሌላቸው ሰዎች እንዳንኖር ሌላ ሀገር መንግስት የማይጨልምባት ፀሐይ የሌለባት ዮሐንስ ምዕራፍ ላይ እንደተቀመጠው ጨረቃና ፀሐይ የማይደበላለቁባት ከገቡ የማይወጡባት ረሃብ የሌለባት ሌላይቱን መንግስተ ሰማያት ለመውረስ ዝግጅት እያደረግን እንደምንጠብቀውና እንድንጠብቀው ክርስቶስ ምልክት የሰጠበት ያቺን ሀገር ያቺን መንግስት ለመውረስ ክርስቶስ እስከሚመጣ ድረስ ቤተክርስቲያን የምትፈተነው ፈተና በጣም ክርስቶስ ያስተማረበት ሰዓትና ጊዜ ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 3 ጀምሮ ጌታ በጣም በስፋት አስተምሮታል። ቤተክርስቲያን እንዴት ትፈተናለች? ምዕመናን በትዳራቸው እንዴት ይፈተናሉ? በመንፈሳዊ አገልግሎታቸው እንዴት ይፈተናሉ? ካህናት እንዴት በፈተና ይፈተናሉ? ምክንያቱም በወንጌል እንደተጻፈ በመጨረሻው ሰዓት
የተመረጡት ሁሉ የተወደዱት ሁሉ የከበሩት ሁሉ እንደሚሰናከሉ መጣት ነው አይደል? በጣም የምንወዳቸው በጣም የምናከብራቸው ወንጌል አስተምረውናል ህይወታቸው ሲጣፍጥ ያልናቸው ሰዎች ሳናውቅ የጎሰቆሉ ሆነው ከቤተ ክርስቲያን ተቃራኒ ቦታ ቆሞ ልናቸው እንችላለን። የእግዚአብሔርን ጸጋ ሲያጓድሉ ልናቸው እንችላለን። የእግዚአብሔርና ማደሪያውን ታቦቱንና ቤተ መቅደሱን ህዝቡን ሲያመፁባቸው ሲሳደቡ አፋቸውን ሲያላቅቁ ልናያቸው እንችላለን። ይሄ ምንድን ነው ካላችሁም የመጻት ምልክት እና ጌታ በጣም በተደጋጋሚ ጦርነትን ትሰማላችሁ፣ ወጥወር ትሰማላችሁ፣ ረሃብ ይሆናል፣ ችግር ይሆናል፣ አመፃ ይሆናል። ብዙ ክርስቶስን የሚመስሉ ግን ያልሆኑ ሰዎች ይነሳሉ። ክርስቶስን እንሰብካለን የሚሉ ግን ክርስቶስን የማያውቁ ሰዎች ይነሳሉ። ወንጌልን የሚሸከሙ ግን ወንጌልን የማያውቁ ሰዎች ይነሳሉ። ብዙ በቤተ መቅደስ መልክ የእግዚአብሔር መንግስት የሚሰበክ ይመስላል። በተቦታው ብዙዎች ክርስቶስ 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 ይላሉ፣ ግን ክርስቶስን አያውቁትም። ምክንያቱም ጌታ ብሎ የሚጠራ ሁሉ እግዚአብሔር መንግስት አይገባም ነው እላቸዋለሁ ብሎ ነገረንና የሚናገሩ ሁሉ የሚመሰክሩ ሁሉ ከክርስቶስና ከወንጌል አንጻር ክርስቲያኖች መለካት እንዳለባቸው ክርስቶስ በጣም በስፋት ያስተማረበት ቀን ደብረ ዘይት ተብሎ ይጠራልና ሰዎች ይህንን ማወቅና መረዳት ይጠብቅብናል። ሌላው ገብርኄር ማለት ግዕዝ ነው ሀሳቡ። ገብር እና ኄር መልካም እረኛ መልካም አገልጋይ ማለት በጣም መልካም አገልጋይ በጣም በተደጋጋሚ ተብሰናችን በዝማሬም በአገልግሎትም ታስቀምጠዋለች እና ይህም ጌታ በማቴዎስ ወንጌል ምዕራፍ 5 ቁጥር 16 ጀምሮ ስለ አገልግሎት በአዲስ ኪዳን ስላለው መንፈሳዊ አገልግሎት በጣም በስፋት ያስተማረበት ቦታ ነው። በግልጥ ለማናገር ያክል አንድ ባለጸጋ ብሎ ነው የሚጀምረው ጌታ። አንድ ባለጸጋ ሰዎችን ጠራና እንዲያተርፉበት ሳንቲም ሰጣቸው። አንዱ 5 አንዱ 2 አንዱ 1 ይላል ሰጣቸውና ወደ ሩቅ ቦታ እንዲያተርፉበት። ከዚያም ከጊዜ በኋላ ተመለሰና ያተረፉት ደግሞ የሚገባውን የራሱን ለመውሰድ የእነሱን ትርፋቸውን ሊሰጥ ደግሞ በበለጠ ደግሞ ትርፋማ ከሆኑ ደግሞ ገንዘብ ሊጨምርላቸው መጣ። ሰበሰባቸው። ባላንዱ መጣና አንተ ክፉ ብሎ ነው የጀመረው እግዚአብሔር ከዚህ ሰው አንተ ክፉ ጨካኝ ስለሆን ትፈርድብኛለህ ብዬ ፈርቼ ገንዘብን ቀበልኩ። ሁለተኛው ደግሞ 2 አተረፈና 2ቱን አቀረበ። አምስተኛው ደግሞ 5 አተረፈ፣ 10ን አቀረበ። እንግዲህ ትምህርቱን ለማሳጠር የመጀመሪያውን 5ቱን 10 ስላተረፈ አንተ በጎ ባሪያ በጣም በጥቂት ታምናልና 5ቱን አልወስድብህም ውሰደው ነው ያለው። መለሰለት፣ 10 ሆነለት። የፈለገው ይህ ባለጸጋ የሰዎችን ታማኝነትና በስሩ ምናምን በስራው ታታሪነታቸውን ለመመልከት ነው። መጀመሪያ የሚሰጣቸው፣ ሁለተኛ ሊቆጣጠራቸው ነው የመጣው። ሁለተኛው ባለ 5ቱም በዛው ቤት አምኖ ተመለሰለት። ይሄኛው ግን ባለ አንዱ ግን ቀበረው ነው። ስለ ጸጋ ስናወራ አሁን መክሊት ነው አይደለም መጽሐፍ ቅዱሱ ጸጋ ስጦታ ነው እና የተሰጠን ሰዎችን ወደ እግዚአብሔር የምናቀርብበት ጸጋ ማለት ምድር ላይ ቤተክርስቲያንን የምናገለግልበት ጸጋ ማለት ብዙ ሰዎች የእግዚአብሔር ጸጋ ይሰጣቸዋል። አንዱ ለመዘመር፣ አንዱ ለማስተማር፣ አንደኛው ደግሞ ለማስታረቅ ብዙ ጸጋዎች ሲሰጡ ከሚሰጡ ጸጋዎች መካከል የትኛው ነው የኔ ብሎ መምረጥና መከተል አንዱ የኛ እንዴት ነው። ከዚህ ውስጥ ግን ይሄ ባለ አንዱ ሰውዬ አይደለም 2 ሊያተርፍ አንዱንም ጭራሽ ቀበረው እኮ ነው የሚለው። ቢያንስ ጌታ የሚለው እዛ ቃሉ ጋር ሲናገር ምን ይላል? አንተ ክፉ ባሪያ ክፉ መሆንን አታውቅም። ቢያንስ ባታተርፍበት እንኳን ሳንቲም የለምን አትመልስም። ብዙ ሰዎች ጸጋ ተሰጥቷቸው የእግዚአብሔር ኃይልና ብርታት ኖሯቸው ያንን እንኳን ጠብቆ ማቆም ማኖር አንዱ ችሎታ ባይችሉ እንኳን ማትረፍ ባይችሉ እንኳን አንዱ ማኖር ግን ብዙ ሰዎች ተጠበቅ ራስን ማዳን ማለት ብትችል ጓደኛን ማዳን ነው። ብትችል ካንተ ጋር ጓደኛህን ከእግዚአብሔር መንግስት እንዲሳተፍ ማድረግ ነው። ብትችል ሰዎችን ከኃጢአት መጥራት ነው። ብትችል ለሰዎች በረከት መሆን ነው፣ ማደል ነው፣ ማሳተፍ ነው። አንዱ ጌታም እንደሚነግርህ በዚህ ሲመታ በዚህ ስተው አይደለም የሚል ይሄን ማድረግ ሰዎችን ቸርነት ማለማመድ። ይሄን ከቻልክ አንድ ሰው አዳን። ይሄን ማድረግ ባትችልም እንኳን ቢያንስ ራስን እንዲጠብቃት
ሰዎች አሁን እኮ ራሳቸውን እያሰናከሉ ነው ያሉት። በጣም ራሳቸውን እያሰናከሉ ራሳቸውን እየፈጠፈጡ ሰው ገንዘብ ከፍሎ ዝሙት ይመስላል። አሁን ደግሞ እየመጣ ነው ደግሞ ተከፍሎ ዝሙት ይፈጽማል። ትንቢተ ሕዝቅኤል ላይ እግዚአብሔር አንቺ በደልሽ ነው ያለ ለእስራኤል። በምን በደልሽ? በበደልኩ ካልሽ ይልና አሕዛብ ዝሙት ከፍለው ይዘሙታል። ተከፍሏቸው ደግሞ እንደገና ይዘሙቱ አለ። አንቺ ይልቅ ይልና መጽሐፍ የሚለው ይህ በአዲስ አበባ በትልልቅ ሀገሮች ቦታዎች ላይ ሰዎችን ይዘው በየመንገድ ላይ እየያዙ ሰዎችን የሚያሰናክሉ ወደ ኃጢአት ፍትወት የሚወስዱ ሰዎች አሉ። በፊት የወንድ ነበር። አሁን ደግሞ ሴቶቹ መኪና ያቆሙና ወንዶቹን ዛሬ ገንዘብ ከፍዬ ከኔ ጋር አደረጉ። በገንዘባቸው ኃጢአትና ርኩሰት ወደ ቤታቸው ወደ ነፍሳቸው የሚያስገቡ ሰዎች እና አሁን የሰዎች ኃጢአትና ርኩሰት በዚህ ልክ የደረሰ ይመስለኛል። እዚህ ላይ ደርሰናል። በጣም እግዚአብሔርን እያሳዘን ነው ያለን እና ከፍለን ራሳችን እያረኮስን እንደገና በገንዘባችን ርኩሰትና ኃጢአትን እየወሰድን ያለን እና ይሄ ነው ቢያንስ ራሳችንን እንኳን ሰዎች ማዳን ባንችል ራሳችን ማዳን የሚለው ስጦታችን ይሄ። ስለዚህ ይሄ ቀበረ ክርስቶስ ምንድን ነው የሚለው መጽሐፉ ላይ አንተ ክፉ ባሪያ ነው የሚለው አይደል? ጥርስ ማፋጨትና ልቅሶ ወዳለበት ወደ ጥልቅ ጨለማ ጣሉት ነው ፍርዱን ነው የሚያሳየው። ጌታ ደግሞ እኛ ሲመጣ እነዚህ ክፉ የሆኑ ሰዎችን ራሳቸውን እንኳን ያልጠበቁት ሰዎች በእግዚአብሔር ላይ ይሳለቃሉ። ጭራሽ ሆኖ ራሱን ማዳን ቢያቅተው እግዚአብሔር ይሳደባል። አንተ የተነሳ ነው እንዲህ ባታደርግብኝ ነው ብለው ምክንያት ይፈጥራሉ። ስለዚህ ምክንያት አያድንም። አሁን በአዲስ ኪዳን ማመን ነው፣ ሁለተኛ ለማመን የሚመጣው ጋር የሚሆን ስለሆነ ልታምን ከሆነ መልካም ትሰራለህ፣ ማታምን ከሆነ የዲያብሎስ ተባባሪ ትሆናለህ። ይህንን አይቶ ጌታችን ኢየሱስ ክርስቶስ በዚህ ቀን መልካም አገልጋይ፣ ታማኝ፣ ቅን የሆነ በተሰጠው ሁሉ ሙሉ የሆነለት የእግዚአብሔር ጸጋ የበዛለት ሰዎች ሁሉ የሚከተሉት እጁ ላይ መልካም ፍሬ ያለ መልካም አገልጋይ ማን ነው ተብሎ መልካም አገልጋዩና ክፉ አገልጋዩን የለየበት ቀን ስለሆነ የሚያገለግሉ ሁሉ ይሄን የክርስቶስ ትምህርት መስማት አለባቸው። ምንድን ነው ይዘ በእውነት በክህነት ይሄን አልተፋማ ነው፣ በርኩና ይሄን አልተፋማ ነው፣ በምንኩስና ይሄን አልተፋማ ነው። ሰዎች ያገኛሉ። ገንዘብ ማካበት አይደለም በቤተክርስቲያናችን ስርዓት እንግዲህ ተፋማ ነው። ሰዎች አሁን ገንዘብ የምስግና ጥግ፣ የገንዘብ ጥግ፣ የስልጣን ጥግ አድርገውታል። ፍሬ የሚለው ጸጋ የሚባል አሁንማ እንደ ተረት እየተነገረ በሽሞት ላይ ሽሞት ሰው ሲጨመርለት እግዚአብሔር ጸጋውን አበዛል ይባላል። ግን ይሄ ሰው የተሾመ ሰው ብንመለከተው አንድም ፍሬ አይደለም፣ ራሱን ማዳን የማይችል እና ሰዎች ይህንን በጣም መመልከትና ማየት ራሳቸውን ማማጠን መመልከት ይኖርብናል። ሌላ ኒቆዲሞስ አይደል? ኒቆዲሞስ የዮሐንስ ወንጌል ምዕራፍ 3 ላይ የተቀመጠ በጣም ትልቅ መምህር፣ የአይሁድ መምህር ወደ 20 ዓመት አካባቢ ላይ የኦሪት መጽሐፍ የተማረ ትልቅ ሰው በአይሁድ የሸንጎ አባል የሆነ አሁን አጠራር የሊቃውንት ጉባኤ አባል በጣም ትልቅ ፍርድ መስጠት የሚችሉ የመምህራን ማህበር በጣም ትልቅ ነው። ቀን ቀን ይደበቃል፣ ማታ ማታ ጌታን ማረው እና ክርስቶስ በዚህ ሀሳብ ላይ አንድ የኒቆዲሞስን አላዋቂነት ግልጥ አድርጎ የክርስቶስን ጽድቅ ወደ ውስጡ የከተተበት፣ ሁለተኛ ደግሞ እሱም የማያውቀውን ትምህርት ያስተማረበት ቀን፣ ስለ ልደት ወይም ስለ ጥምቀት በጣም በስፋት የተመጠነበት ነው። ይሄ ዮሐንስ ወንጌል ምዕራፍ 3 ላይ የተቀመጠ ሰው ዳግመኛ ከእናት ከውሃና ከመንፈስ ካልተወለደ የእግዚአብሔር መንግሥት አይወርስም። በግሪክ ሰው ሁለት አይነት ልደት አለ። አንደኛው ባዮሎጂካል የሆነው ልደት ሲሆን ከእናት አባት የሚወለደው ሲሆን፣ ሁለተኛው ደግሞ ከመንፈስ ቅዱስና ከውሃ የሚወለደው ከቤተ ክርስቲያን ማለት ነው። ሁለተኛው ልደታችን ያኛው የስጋ ልደት ነው፣ ይሄኛው ደግሞ የመንፈስ ልደት ነው። ያኛው ወደ ሞት የሚወስድ ነው፣ ይሄኛው ደግሞ ወደ ድነት የሚወስድ ነው። ያ ሰዎች የሚወልዱ ነው፣ ይሄኛው ደግሞ እግዚአብሔር የሚወልደን። ያኛው ለኃጢአት ነው፣ ይሄኛው ደግሞ ለጽድቅ ነው። ምንም አይገናኝ። ስለዚህ ድነቱ በጣም የተለያየ ስለሆነ ሰው ዳግመኛ ሰው ተብሎ እንዲጠራ የእግዚአብሔር መንፈስ እንዲያልፍበት ወደ ቀደመ ክብሩ እንዲመለስ የእግዚአብሔር መንፈስ በላዩ ላይ እንዲያድር ዳግመኛ መወለድ አለ። ሰዎች ስለ ጥምቀት ስናስተምር ብዙ ጊዜ ከደም ጋር አያይዘው የውሃ ጥምቀት እንደሌለ ብዙ ያስተምራል።
ጌታ ዳግም የነገረ ከውሃና ከመንፈስ ነው የሚለው መጽሐፍ። ውሃ አንድ ነው፣ መንፈስ ደግሞ ሌላ። መንፈስ ቅዱስ ነው። ውሃ ቤተክርስቲያናችን በጣም በተደጋጋሚ የምታስተምረው ጸሎተ ክርስትና የሚባል ጸሎት አለ። ጸሎተ ክርስትና አባቶች ከዳዊት ከያሬድ መጽሐፍት ከትልልቅ ጸሎቶች 5 ካህናት ጽዋፍ ይዘው መስቀል ይዘው ልባሳት ለብሰው ጸሎት የምናደርግበት ነው። በውሃው ላይ እንጸልያለን። ምንድነው እሱ? መንፈስ ቅዱስ እዚህ ውሃ ውስጥ እንዲገባ፣ ይሄን ውሃው ኖርማል የሆነው ውሃ ንጹህ እንዲያደርገው፣ ልጅነት የሚያሰጥ ውሃ እንዲያደርገው፣ የተባረከ ውሃ እንዲሆን አባቶች በጸሎት እና በቡራኬ ይሄን ውሃ ይጸልዩበታል። ይሄ በዛሬው ዕለት የተጸለየው ጸሎት ማይቀቆ ወይም የቅዱሱ ጸበል በቀኑ ለሚጠመቀው ሰው ብቻ ነው። በቃ የሚደንቀኝ ነገር እዛው የክርስትና መጽሐፋችን ለመጨረሻ ላይ ሕፃኑ ከተጠመቀ በኋላ ውሃው ጸበሉ፣ ይሄ ቅዱሱ ጸበል ሰው ላይ እንዳይረጭ ይከለከላል። ለምን ካልከኝ ይሄኛው ለሕፃኑ ብቻ ልጅነት ለመስጠት ብቻ ነው። እንዴት ያደርጋሉ አባቶች? ይህንን ጸበል የከበረውን ጸበል ወደ ቀደመ ማንነቱ የሚመልስ ጸሎት ይጸልያል። እዛው ጸበል ይተሰ ይሄን የከበረውን ወደ ቀደመ ኖርማል ላይ ያደርጉት ማለት ነው። ወደ ቀደመ መልስ አሁን በጣም የተለየና ልጅነት የሚያሰጥ ጸበል ሆኗል። ልጁን አጥምቀናል። አሁን ደግሞ ወደ ኖርማል ለውጠው ብሎ ይጸልዩ። የተለወጠውን ብንደፋው ኖርማል ሆኗል ማለት ነው። የከበረና የተወደደ ስለሆነ ይሄንን ወደ ቀደመ ማንነቱ ከለወጡ በኋላ የቆሙትን አባላቱ እዛ ሊያጅቡ የሚጠጡት አቋቋሚቱ ይረጫል። ይሄኛው ጸሎት ሳይጸለይበት ግን ለህዝቡ አይረጭ። ምክንያት ከተባለ ይሄኛው የከበረና የተወደደው ልጅነትን ለማግኘት ብቻ የሚጸለይ ጸሎት ነው። ስለዚህ በአጠቃላይ ሚስጥረ ጥምቀት ክርስቶስ በዮሐንስ ወንጌል ምዕራፍ 3 ላይ ለኒቆዲሞስ አዲስ ስርዓት አዲስ ህግ የሰራበት ቀን አታውቅም ይለዋል እኮ ራሱ ጌታ። አንተ መምህር አይደለህ እንዴ ይለዋል። ብዙ መምህራን ነን ብለው ውስጥ እያሉ ደሞዝ የተከፈላቸው ግን ጥምቀት ነው ያለው። ልጅነት የሚለውን አዲስ ኪዳን ስርዓት የሚለውን ትምህርት የአዲስ ኪዳን የስርዓቶች ሁሉ በር ጥምቀት ነው። መግቢያ የገባ ሁሉ ውስጥ ያለውን ስርዓት ይፈጽማል። ወደ ውስጥ ለመግባት ግን ጥምቀት ያስፈልጋል እና ጌታ ይህንን ለኒቆዲሞስ በጣም በስፋት ያስተማረበት ቀን ነው። ሌላ የመጨረሻው ሆሳዕና ማለት እንግዲህ አሁን አድን ማለት አይደለም፣ መድኃኒት ማለት አይደለም። አሁን አድን፣ አሁን ፈውስ፣ አሁን ህይወትን ስጠን ማለት ነው። በተደጋጋሚ በነቢያት መጽሐፍት በአባቶቻችን በአዲስ ኪዳን መጽሐፍ ለዮሐንስ ወንጌል ምዕራፍ 12 ላይ ቁጥር 13 ጀምሮ የተቀመጠ ሐሳብና ወንጌል ነው። ጌታችን ኢየሱስ ክርስቶስ እንግዲህ ለስቅለቱ ለሕማሙ 1 ሳምንት ሲቀረው ወደ ኢየሩሳሌም ወደ ዳዊት ከተማ በአህያ ላይ ሆኖ አይደለም የሚለው በአህያ ላይ ሆኖ በውርንጭላይቱ ላይ ሆኖ እየተመሰገነ እየከበረ እየተወደሰ እልል እየተባለለት እነኚህ የቤተ መቅደስ አገልጋዮችና ሕፃናት እንኳን ልብሳቸውን አውልቀው እያነጠፉለት አሁን አድን እያሉ አባቸው ሁሉም ሊሰቅሉትም ሊያንቋሹትም ሁልጊዜ ሊከሱትም የነበሩ ሰዎች ልብሳቸውን እያነጠፉለት ሲያመሰግኑት ነበር። እና ይሄ ምን ማለት ነው መሰላችሁ? እነኚህ አሁን ዛሬ ያጨበጨቡለት ለክርስቶስ ነገ ሰቃዮቹ ናቸው። ዛሬ ልብሳቸውን ያውልቀው ያነጠፉለት ነገ ክርስቶስን ልብሱ የገፈፉት ናቸው። ዛሬ ሆሳዕና ብለው በእጃቸው ያጨበጨቡለት ነገ በጥፊ የሚመቱት ናቸው። በአንደበታቸው የተመሰገነ ነው የዳዊት ልጅ ወይ አንተ ክቡር ነህ አድነን ያሉት ነገ ጲላጦስ ፊት ክፉ ነው ይላል። እግዚአብሔር ይሳደባል ይላል። አይሁድን የሰንበትን ይሽራል ይላል። እኔ እግዚአብሔርና የእግዚአብሔር ልጅ ነኝ ይላል ብለው ይከሱታል። ክርስቶስ የሚከሱት ናቸው። ክርስቶስ ላይ የተደረጉ ነገሮች ሁሉ ክርስቶስን የሚያመልኩት ክርስቲያኖች ላይ ይሆናል በትክክል ይሆናል። ምክንያቱም ጌታ የነገረን ሐሳብ ይሄን ስለሆነ ክርስቶስ ላይ የደረሰው ሁሉ እኔ ለማይደርስበት ምክንያት የለም። ምክንያቱም የምናገረው የክርስቶስን በትክክል አንድ ክርስቲያን ክርስቶስን የሚያወራ ክርስቶስን የሚኖርና ክርስቶስን የሚናገር ከሆነ የክርስቶስ ስለሆነ ክርስቶስ ላይ የደረሰው ሁሉ ይደርስባል። ክርስቲያን ማለት ደግሞ ክርስቶስ ማለት ነው። ከክርስቶስ የተገኘ ማለት ነው አይደል? እንደ ክርስቶስ የሚኖር ክርስቶስን የሚናገርና ክርስቶስ ሕይወቱ የሆነለት በትክክል። ስለዚህ ክርስቶስ ላይ በዚያ ቀን የሆነበት ነገር በጣም ደስ የሚል ነበር።
ግን በአምስተኛው በስድስተኛው ቀን ደግሞ ክርስቶስ ላይ የደረሰበት ደግሞ ሰው የሚያሳዝን። ስለዚህ በዚህ ቀን አዘነላት ይላል መጽሐፍ። አሁን ብዙ ሰዎች አዘነላት ሲል ለከተማይቱ ለድንጋይ ይመስላል። ፈራርሶ ነበር ይላል መጽሐፍ። በትክክል ድንጋዩ ፈራርሶ ነበር የታነጸበት ምናምን ከተማ ፈራርሶ ነበር ይላል። በእርግጥ ብዙ አባቶች ነቢያት ኖረውበታል። ግን ክርስቶስ ያዘነው ስለ ቦታውና ስለ መሬቱ ሳይሆን ልክ ሀገሩ እንደፈረሰው የሰዎች ልብ በኃጢአት ፈርሶ ነው። በጣም ሰውነታቸው ተበላሽቶ ነው። እግዚአብሔር ክርስቶስ የሚመጣውን መድኃኒት የሚያዩበት የሚመለከቱበት የእግዚአብሔርን መጽሐፍ መነጽር የሚያዩበት መንፈሳዊ ዓይናቸው ተበላሽቶ ነው። አዘነላት ካለው አለቀሰላት። አንደኛው ሀዘን ነው፣ በጣም የሚሰብር ሀዘን። ሰው አይደለም እኮ የሚያዝነው፣ ጥልቅ ያለው የፍቅር ባለቤት ራሱ ክርስቶስ ነው የሚያዝነው። አለቀሰላት የሚለው መጽሐፍ እና ብዙ ጊዜ ልክ ወፍ ሌሎች እነኚህ እጽዋቶች አዋፋት ልጆቻቸውን እንደሚሰበስቡ የሰበሰብሽ ፈለግ ግን አሁን አንዴ አራዊት ይበላቸዋል፣ አንዴ ውጭ ያድራሉ፣ አንዴ ይበተናሉ። ብዙ ጊዜ በነቢያት በመምህራን በእነ ኤርምያስ በእነ ዳንኤል እግዚአብሔር እየመጣ ወንጌል ትምህርቱን አስተምሯቸዋል፣ ግን አልተቀበሉም። ራሱ መድኃኒቱ መጣ፣ መድኃኒቱንም ዘከሩ። ስለዚህ በዚህ ቀን ሆሳዕና መድኃኒት ማለት ነው። መድኃኒት ሆኖ የሚገለጠው ክርስቶስ መድኃኒት ሆኖ የተገለጠበት ቀን፣ በነቢያት የተነገረው ትምህርት በአህያ ላይ እንደሚመጣ ክርስቶስ እንደሚገለጥ በአህያ ላይ ተቀምጦ ወደ ቤተ መቅደስ እንደሚገባ እርቅ እንደሚያደርግ ሕዝቡን እንደሚባርክ እንደሚዘምሩለት ከአንደበታቸው አባ ብለው የማይናገሩ ሕፃናት መድኃኒት ብለው ክርስቶስ እንዲናገሩት በትንቢት ተነግሮ ተፈጸመ። በጣም ትልቅ እና ቅዱሱ እግዚአብሔር ክቡር የሆነው እግዚአብሔር ትሁት በሆነች በአህያ ላይ ተቀምጦ መቼም አህያ ሆና ነገር ነው እንጂ በረከቷ ከሁላችን ጋር ይባል ነበር። አህያ ሆነችና በረከቷ ስለማይባል ቅዱሱ እግዚአብሔር በጣም በተዋረደች አህያ ላይ ተቀምጦ ይሄ ማለት ምን ማለት ነው? እንስሳ ላይ እግዚአብሔር ዙፋን አድርጎ መሄዱ ከእንስሳ እንኳን የወረደ ሰውነት ነበር የነበረ። በጣም ከእንስሳ ያነሰ የረከሰ የተዋረደ ሰውነት ስለነበረ በእንስሳ ላይ ቤተ መቅደስ ነው። ስለዚህ በእንስሳ ወደ ቤተ መቅደስ ገብቶ ወደ ቤተ መቅደስ የሚመጣውን ሁሉ ማደሪያ ላይ ያደርገው ፈልጎ እና ቤተክርስቲያናችን ስለ አብይ ጾም ስታስተምርና ስትመሰክር ሙሉ የክርስቶስን ሕይወት ታስተምር። በአብይ ጾም ወንጌል ነው የሚነገረው፣ የክርስቶስ ሕይወት ነው የሚመሰከረው። ሰው ሲጾም በሚሰማው ቃል እግዚአብሔር እየተቀደሰና እየተፈወሰ ይኖራል እና ካላበዛሁት ይህን ይመስላል። እሺ መምህራችን በሆነ ቃለ ሕይወት ያሰማልን። እጅግ በጣም ድንቅ የሆነ አብይ ጾምን አስመልክቶ የሚደንቅ ትምህርት የሰጡ እናመሰግናለን። እግዚአብሔር ያክብርልን። የተወዳችሁና የተከበራችሁ የግንቦት አንድ ሚዲያ ዩቲዩብ ቻናል ተመልካቾቻችን ከአብይ ጾምን አስመልክቶ ከመምህር ወንደሰን እሸቱ ጋር ያደረግነው ቆይታ ይህን ይመስል ነበረ። መልካም ቆይታ። ወስብሐት ለእግዚአብሔር። ግንቦት አንድ ሚዲያ